ዑለማዎችን የሚኻደም የነሱን ዱዓ የሚወስድ ሰው ከዘሩ አላህ ዓሊም ያወጣል። ኢማም አልገዛሊ ሁጀተል ኢስላም አባታቸው እኮ ዓሊም አልነበሩ። ይሄ ሁላችሁ እዚህ ያላችሁ ነጋዴ ይሆን አሁን ከኔ ከልጆቼ ዓሊም ሙፍቲ ይወጣል ወይ? ኢማም አልገዛሊ ልጃቸው ዓለምን በዕልም ይሞሉ አባታቸው ዓሊም አልነበሩም ይላል ተርጀማቸው ላይ። ግን የነበራቸው ባህሪዎች አሉ። አንዱ ሐላል ይከስባል፣ የሚበሉት ሐላል አንድ። ሁለተኛ ዒልምና ዑለማዎችና የዒልም መጅሊስ ይወዳሉ። ሶስተኛ ዑለማዎች መድረክ ሲሐድሩ ያሉ መሰለን ሰውየው ዋዕዝ የሚያረግ ከሆነ ሰው መመክር ከሆነ ዳዕዋ ሲያረግ ያዩትና ያ አላህ እንዲህ አይነት ልጅ ስጠኝ ይሉትና አላህን ይማጸናል። ሌላ ደርስ ላይ ደግሞ ሲሄዱ ሼኹ ይሄ ሐላል ነው፣ ይሄ ሐራም ነው፣ ይሄ አርካኑ ሰላት እንዲህ ነው፣ ሙብጢላት ሰላት እንዲህ ነው ብሎ ስለ ፍቅህ ሲያቀርቡ ይሰሙና ያ አላህ እንዲህ አይነት ልጅ ስጠኝ ይላል። ፈስተጃበ አላሁ ዱዓአሁ አላህ ዱዓቸውን ሰምተው ሁለት ልጆች ሰጣቸው። እነዚህ ሁለቱ ዘመናቸው ላይ አምሳይ የነበራቸው ዓሊም ሁጀተል ኢስላም ሙሐመድ ብን ሙሐመድ አልገዛሊና አሕመድ የሳቸው ወንድም። ይሄ አያችሁ አይደል? ከዘራችን ዓሊም እንዲወጣ ሐላል መከሰብ፣ ዑለማዎችና ዒልም ያለበት መድረክ መሄድ፣ አላህን መለመን፣ እነሱን መኻደም፣ ከነሱ ዱዓ መውሰድ። ስንት አለ ዓሊም ያልነበረ ከሞተ በኋላ ከዘሩ ዑለማዎች ወጡ። ወካነ አቡሁማ ሳሊሐን። ወሊሃዛ አላህ ሱብሓነሁ ወተዓላ እኛም ከዘራችን ዓሊም ሳሊሕ የሚወጣ አላህ ያደርግልን።